እዚህ ሰዓት ስላደረስከን ስላሰባሰብከን እናመሰግናለን። ይህን የተጀመረውን ስራ አንተ መሪ እንድትሆን ኃይሉን፣ ጉልበቱን፣ ጥበቡን፣ ማስተዋሉን ለአገልጋዮቹ ሁሉ ሰጥተን ልንሰራው የሚገባንን ሰርተን በቤተ ሞገስ እንድናገኝ ቸርነት እንዳይለየን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። አቤቱ አምላካችን እግዚአብሔር ሆይ ሕሙማንን ሁሉ ፈውስልን፣ ሕፃናቱን በጥበብ በእውቀት በምግባር በሃይማኖት አሳድግልን። በልዩ ልዩ ችግር የሚገኙ ወገኖቻችንንም አንተ በቸርነት እርዳልን። አምላካችን እግዚአብሔር ሆይ ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ስጥልን። መለያየቱን፣ ደዌውን፣ በሽታውን ሁሉ ከሀገራችን ከኢትዮጵያና ከልጆቿ አርቅልን። አሜን። አቡነ ዘበሰማያት አባ የከበሩ ተዋርደዋል። በሚዲያ ታላላቅ የተባሉ ዝቅ ብለዋል። ትንንሽ የተባሉ ከፍ ብለዋል። ምክንያቱም እንደ ወርዋሪውና እንደ ተከታዩ እንደ ስርጭቱ ነው የሚሆነው። ስለዚህ ታላቋን ቤተክርስቲያን እስካየን ድረስ እኛም የውስጥን በውስጥ በተደጋጋሚ ምለው ነገር ቢኖር እንደ ባህር ዳር ሀገረ ስብከት ስተቶችን መታረም ያለባቸውን በውስጥ መስመራችን ከኔ ጀምሮ ይሄ መታረም አለበት፣ ይሄን መስራት ሲገባ አልሰራህም፣ ኃላፊነትህን አልተወጣህም እምንባባል ከሆነ ቤተክርስቲያኒቱን እንመጥናለን። የምናስተላልፈው መልእክቱ ሁሉ ተቀባይነት ይኖረዋል። እርስ በርሳችን ግን እሰጥ አገባ የምንመላለስበት ፍክክር ውስጥ ገብተን የምንከራከርበት የምንወዛገብበት ከሆነ ደግሞ በአንጻሩ ከምንጠቅመው የምንጎዳው ይበዛል። ከምናስተምረው የማናስተምረው ይበልጣል። እንደውም ያለውን ጠንካራ እምነቱን መሸርሸር ይመጣና ማዳከም ይመጣና ሌላ ፈተና ያስከትላል። በደሙም ተጠያቂ እንድንሆን ያደርጋል። እግዚአብሔር ነውና። ስለዚህ ትውልዱን ለማስተማር ትጋት ይጠይቃል። ቅድም ተነግሯል። በሊቃውንት ደረጃ ከሆነ አሁን እዚህ የተገኛችሁት ሊቃውንት ብቻ ባላችሁት አንዳንድ ወር ብትይዙ አመቱ አይበቃም ማለት አይደርሰንም። ወደ ሁለተኛ አመት እንሄዳለን። የአንዳንድ ቀን ብንወስድ በሙሉ ለሊቃውንት አንዳንድ ቀን አይደርስም። አመቱን ወሩን አይደለም የምለው። ስንት ሊቃውንት አሉ የሚዘምሩ፣ የሚተረጉሙ፣ የሚያመሰጥሩ፣ የሚቀኙ፣ ሃይማኖቱን እንደ ሃይማኖት፣ ስርዓቱን እንደ ስርዓት፣ ቀኖናውን እንደ ቀኖና፣ ህጉን እንደ ህግ የሚተነትኑ ብዙ ሊቃውንት አሉ። እነሱን ወደፊት መሳብ ነው። ስለዚህ ስራና ሰሪውን ማገናኘት አንዱና ትልቁ ስራችን ይሆናል። በሁለት በሶስት ሰዎች የሚመራ አይደለም። እነሱ ኃላፊነቱን ይዘው የሚመሩት እንጂ የተደራጀ እያንዳንዱ ነገር የአንድ ሰው ብሂል ተብሎ አይደለም መቅረብ ያለበት። የታላቋ ቤተክርስቲያን መልእክት በሊቃውንት ዓይን እየታየ በቃለ ጉባኤ እየጸደቀ ከቅዱሳት መጻሕፍት አንጻር እየተረጋገጠ የአባቶቻችን ትምህርት ስርዓት ተፋልሶ እንዳይኖረው እያንዳንዱ ነገር እየተዳሰሰና እየታየ መልእክት ከተላለፈ ምዕመኑ ይማራል፣ ተጠቃሚም ይሆናል። ቤተክርስቲያኒቷም ከፍ ትላለች። በግለሰብ ደረጃ ቅድም ቁጥርን መሰረት በማድረግ እየተነተኑልን ነበረ። እንግዲህ የትና የት ሲደርስ የዚች አንጋፋዋ ቤተክርስቲያን የታላቋ ቤተክርስቲያን ስንት ምሁራን ስንት ሊቃውንት አይናማ ሊቃውንት ያሏት ቤተክርስቲያን ግን ድምጿ ከዚያው ከብብታችን አልወጣም ማለት ነው። ጩኸታችን እዚያው ውስጥ ነው ያለ ማለት ነው። ለምን? አቀራረባችን ሙያዊ አቀራረብ አይደለም፣ ወይም የሚገባው ሰው እንዲያቀርበው አላደረግንም። አለበለዚያም ደግሞ ኃይላዊ መስዋዕት ሆኗል ማለት ነው። ዝም ብሎ ያየነውን ብቻ የራሱ ጉዳይ ቢቀበለው ይቀበለው ባይቀበለው ብለን ዝም ብለን ያገኘነውን ነው የምንለጥፍ ማለት ነው። ስለዚህ ተጨንቀን ተጠበን የተሰራ ነገር ስለሆነ አዲስ ነገር እንኳን ሰራም በነገራችን ላይ ያንን የተሰራውን የተደነገገውን የተቀመረውን የተለካውን አባቶቻችን ያስቀመጡልንን እሱን ማቅረብ ነው ለምእመኑ። እያንዳንዱ ነገር ወቅቱን እየጠበቁ በዓላት ሲሆን ነገም እመቤታችን ናት፣ ዛሬ ዋዜማው ነው፣
ዋዜማ ጀምረን እመቤታችንን የምናከብርበትን መንገድ እንዴት እንደምናከብር እያንዳንዱን ነገር እየተነተን ለህዝቡ ብንደርስ ህዝቡ ይሰማል፣ ሃይማኖቱን ይጠብቃል። ልዩነቱን አሁን ሃይማኖት ነው ከሚለው መንገድ ለመውጣት ሃይማኖቴ ኦርቶዶክሳዊ የተዋህዶ እምነት ተከታይ ነኝ የሚል ሰው ከሌላው ጋር ያለውን ልዩነትና አንድነት የምንገናኝባቸውን፣ የምንለያይባቸውን፣ የምንመሳሰልባቸውን፣ የምንራራቅባቸውን እያንዳንዱ ነገር ተሰፍሮ ተለክቶ በአባቶቻችን የተቀመጥነውን ካስቀመጥን የዚያ ጊዜ አማኞቻችንንም በትክክለኛ ቆጥረን ማወቅ እንችላለን። ከዚህ ውጭ ግን ዝም ብለን ያገኘነውን ሁሉ ሰው እንዴት እንደሚሰማ አንዳንድ ጊዜ ታዩ ከሆነ የምንሰጠው ርዕስና ውስጥ ስንገባ ደግሞ የምናየው የማይገናኝበት ጊዜ ይመጣል። ከዚያ በኋላ ያ ሚዲያ ተከታይ ያገኛል አያገኝም? 2-3 ቀን ቢያይ አንድ ሰው ርዕሱና ውስጡ ካልተገናኘ ዙሮ አያየውም። ከዚያ በኋላ እላይ የምንገልጸው ይሄ በር የዚህ ቤት መግቢያ ነው። በሩ ክፍት ስለሆነ እዚህ ገብተን ቢዘጋ ደግሞ መግባት አንችልም። የምንሰጠው ርዕስ ለጊዜው ብቻ አንድ ሰው ከፍቶ እንዲገባ መጋበዣ መሆን የለበትም። ገብቶ የሚማርበት፣ ገብቶ ደስታን የሚያገኝበት፣ ገብቶ በማንነቱ የሚኮራበትን ከውስጡ ፍሬ ማግኘት አለበት። አለበለዚያ በምሳሌ እንደተነገረው ነው። ትልቅ ፈለግ አለ፣ ትልቅ ወንዝ የሚመስል ወንዝ የሚወርድበት አለ። ያንን ያየ በሩቁ አሁን እዚህ ውሃ የጠማው ቢኖር እዚያ ጋር ሂጄ አባቶቻችን እንዳስተማሩን ማለት ነው ውሃ ጠጣለሁ ብሎ ያስባል። ሲሄድ ግን ውሃ የለም። በአንድ ወቅት በክረምት ብቻ ውሃ ያለፈበት ከውስጡ ግን ምንም ነገር የሌለ ነው። በቃ ደርቋል፣ ነጥፏል ማለት ምንጭ የለው። ስለዚህ ወንዝ መስሎ ታየ እንጂ ወንዝ አልነበረም ማለት ነው። ምንጭ አልነበረውም ማለት ነው። እና መግቢያውን አሳምረን ውስጡን ባዶ ካደረግነው ከዚያ በኋላ ተመልሶ የሚያየው የለም። ያላየ ያያል፣ ይወጣል። ያልሰማ ይገባል፣ ሲሰማና ሲያይ ትቶት ይሄዳል። ስለዚህ የሚናበብ እውነት የሆነ ነገር በሐሰትም ሰውን ለመሳም መሞከር ትርጉም የለውም፣ ውጤትም የለውም። በእግዚአብሔሩም እንደ ግልም እንደ ግብረ ገብነት እንደ ሃይማኖት ሰውነትም ጨርሶ የማይመጣጠን ነገር አይደረግም። ውስጥ የምናነበውን፣ ውስጥ የምንሰማውን፣ ውስጥ የምናየውን ከውስጡ ገብተን እዚህ ቤት ስንገባ ውጭ ላይ የምናየውና ቤቱን ውስጥ ላይ ስንገባ እንዳይደል። ከውጭ የምናየው ሌላ ገጽታ አለው። ከውስጥ ስንገባ ደግሞ አንድ ነገር ሳይቀር እናያለን። ይህን ቤት በውስጡ የያዛቸውን ነገሮች ቁሳቁሶቹን እናያለን። የሚስበን ከሆነ ስቦናል ብለን እናገርለታለን። አለበለዚያ እንዲህ ቢያደርጉት ኑሮ ይሄ ጎሎታል ብለን እንተቸዋለን። ወይም ደግሞ ለሚመለከተው እንዲያስተካክል እንነግረዋለን። እና የሚገቡትም ሰዎች ማየት ቤተክርስቲያኗን ስለሆነ ይሄን ጨምሩበት፣ ይሄን አድርጉበት፣ ምክንያቱም ይሄ ይጎለዋል፣ እንቅስቃሴያቸው ጥሩ ነው እያሉ ድጋፍ እየሰጡ የምንሄድ ከሆነ ሚዲያው በአጭር ጊዜ ውስጥ ያድጋል። እንደ ባህር ዳር ሀገረ ስብከት በውስጡ በጣም ታላላቅ አድባራት ገዳማት አሉ። ቅድም እንዳልኩት ለዘመናት ረጅም ዘመናትን ያስቆጠሩ ቅርሶች ያሉበት ሀገረ ስብከት ነው። የታሪክም ግምጃ ቤት ነው፣ ማህደር ነው። በብዙ ነገር የነገስታቱም መናኸሪያ ነው፣ የመሳፍንቱም መናኸሪያ ነው። ታሪካቸውን አቅፎ የያዙ ብዙ ገዳማት አሉ። የወይዛዝርቱ፣ የመኳንንቱ፣ የሁሉ የሊቃውንቱ የተለያየ የክብር ስም ያላቸው ሊቃውንቱ ሁሉ ይኖራሉ አሉን። እዚህ ታሪካቸው ሞቱ እንኳን ብንል አልሞቱም፣ ስራቸው ስላሉ። ስለዚህ ስራቸውን በማስተዋወቅ ትውልዱን ማነጽና መገንባት የእያንዳንዳችን ድርሻ ነው። ጠንካራ እንደ ሊቃውንት ጉባኤው አንድ በሊቃውንት ጉባኤ ደረጃ እንደገና ደግሞ ይህንን የሚያርሙ የሚያዩ የሚወጣው ነገር ሁሉ የማይተች የቤተ ክርስቲያኒቷ ልሳን ስለሆነ የቤተ ክርስቲያን ልሳን እንደተፈለገ በማንም አይተረጎም። የኔ የግሌ ከሆነ ይተቻል፣ ይታረማል፣ እንደፈለገው ይተነተናል፣ ልክ አይደለም ተብሎም ይሰረዛል። የቤተ ክርስቲያኒቷ ልሳን ግን የቤተ ክርስቲያኒቷ ልሳን ማንም ብድግ ብሎ ሊተቸው አይችልም።
ቢተቸው እንኳ የሱን አለማመንና አለማወቅ ከመግለጹ በቀር የቤተ ክርስቲያኒቷን ማንነት ዝቅ ሊያደርገው አይችልም። ስለዚህ የቤተ ክርስቲያኒቷ ልሳን ነው ብለን የምናምንበት ደግሞ በቤተ ክርስቲያኒቷ ልሳን በሆኑ ሊቃውንት ዘመኑን በዋጁ ልጆቿ ከሊቃውንቱ ጋራ በማገናኘት እንደ ዘመኑ ከዘመኑ ጋራ እያገናኙ የማይለወጠውን ሳይለውጡ የማይነካውን ሳይነኩ አደራረሱን ትውልዱ እንዴት ይቀበለው የሚለውን የማቀነባበሩን ስራ እንዲሰሩ እሱ እየተጠናከረ ይሄዳል። አድባራት ገዳማት ብዙ ልማቶች አሏቸው። አስተዋውቁልን ብለን እንኳ የምንለምን ወደ ሌላ ክፍል ነው። ምንም የኛ ልጆች ቢሆኑ ግን አግዙን ማለትና ስሩልን ማለት ይለያያሉ። ቢያንስ አግዙን፣ እኛ ይሄን ጀምረናል፣ አብራችሁን ተሰለፉ ማለቱ ያኮራል። ልጆቿ ናቸውና ቤተክርስቲያን። ስለዚህ ልጆቿን ይዛ የገዳማቱን የአድባራቱን አገልግሎት፣ ልማት፣ እድገት፣ የአብነት ትምህርት ቤቶቹን የትምህርት ዘይቤ አኗኗር ምን እንደሚመስሉ ነገ ቤተክርስቲያኒቱን የሚወክሉ ቤተክርስቲያኒቱን የሚተኩ የቤተክርስቲያን ተተኪዎችም ናቸውና እነሱን አስመልክቶ ገዳማቶቻችን አባቶቻችን በየገዳማቱ በትርምት በጾም በጸሎት በቀኖና ጸንተው ለዓለም እየጸለዩ የሚኖሩበትን ለዓለም ነውና የሚጸልዩ ለነሱ ሳይኖሩ ለዓለም የሚኖሩ ለሃይማኖታቸው የሚኖሩ አባቶች አሉንና ዘግተው የሚኖሩ አውተን እንሂን ይመስላሉ ብለን ባናሳያቸው በየትኛው ገዳም ስንት ዝጉሃን አሉ፣ ስንት የጸሎት ሰዎች አሉ። ለጸሎት ብቻ ጽሙዳኑ ነው ስለ ዓለም የሚጸልዩ። እንደዚያ ባይሆን እኮ እስካሁን ሁላችን የለንም፣ ሀገራችንም የለችም። ሌትም ቀንም የሚጸልዩ አባቶች አሉ እጅግ የሚያኮሩ። ስለዚህ ይሄ ትውልዱ ሀብት ስላለው የጸሎት ሰዎች አሉት፣ የታሪክ ሰዎች አሉት፣ የትምህርት ሰዎች አሉት፣ የአገልግሎት ሰዎች አሉት። በተለያየ ዘርፉ እሱን እንዲያውቅ ማድረግ የእያንዳንዳችን ድርሻ ነው። ስለዚህ ይህ ባህር ዳር ሀገረ ስብከት ሲባል የአድባራቱም የገዳማቱም የምዕመኑም ሀብትና ንብረት ነው። ኃላፊነቱን ነው ወስዶ ስሩ ብሎ መልእክት የሚያስተላልፈው ሀገረ ስብከቱ። ስለዚህ ሀገረ ስብከቱ እነሆ በይፋ ጀምሯል። ከጀመርን ዘመናት ዓመታት ቢቆጠሩም የውስጥ ሆኖ የራሱ ስም እንኳን ሳይኖር በግልም ብቻ እየተላለፉ መልእክቶች ቆይተዋል። አዝናለሁ። እግዚአብሔር ሲፈቅድ ደግሞ ዛሬ ይፋዊ ሆኗል። በዚህ ዝግጅት የደከማችሁትን ሁሉ ከልብ አመሰግናለሁ። ከዚህ በተረፈ ሚዲያውን ስንጠቀም ለትምህርት እንጠቀምበት። ለትምህርት ለአምልኮት ግን ወደ ቤተ ክርስቲያን እንገስግስ እንላለን። ብዙዎቹ በየዋህነት ቅዳሴ ቤታችን ብናስቀድስ እዚያ ከምንሄድ የሚል እንሰማለን። እግዚአብሔር ቤት መሄድና እቤት መሆን ልዩነት አለ። እንኳን እግዚአብሔርን ግለሰብ እንኳን ሄዶ ሲጠይቁት ነው ደስ የሚል። ቤቱ አንኳኩቶ ልጆች ደህና ናቸው፣ ቤተሰብ ደህና ነው ብሎ ሲጠይቁት ደስ ይላል በስልክ ከሚጠይቁት። እግዚአብሔር ደግሞ እግዚአብሔር ነው። ምንም በዓለም ምሉ ቢሆንም በእያንዳንዳችን ያደረ ቢሆንም እግዚአብሔር ግን የራሱ ስሙ የሚመሰገንበት ክብሩ የሚወረስበት ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ስብሐተ እግዚአብሔር የሚደርስበት ሌት ከቀን ሊቃውንቱ እግዚአብሔርን የሚያመሰግኑበት የምናያቸው የማናያቸው ቅዱሳን እንዲሁም እናቶቻችን ቅዱሳት በዚያው በአጸደ ቤተ ክርስቲያኑ ዙሪያ ሆነው እግዚአብሔርን እያመሰገኑ የሚኖሩበት ሌላ ራሱን የቻለ ቤተ ክርስቲያን የምንላት የቅድስና ግምጃ ቤት አለች። እሷ ዘንድ ሂዶ ገና ከቅጽረ ቤተ ክርስቲያኑ እኔ ኃጢአተኛ ነኝና አምላኬ ሆይ እኔን ኃጢአተኛውን ይቅር በለኝ ብሎ እንደ ቀራጩ እንደ ፈሪሳዊው ሳይሆን ራስን ዝቅ አድርጎ እየጸለዩ ራስን እየመረመሩ ገብቶ ለእግዚአብሔር ራስን አቅርቦ ተባርኮ ጸበሉን ጠጥቶ የቻለ ሥጋውን ደሙን ተቀብሎ በመስቀሉ ተዳሶ ተሳልሞ መሄድ ትልቁ
ስራ ነው። አለበለዚያ ቤታችን ብናስቀድስ ምን አለበት የሚለው አላስፈላጊ ስንፍና ነው። ምናልባት እሱ የሚያገለግለው ቤተክርስቲያን በሌለችበት በባዕዳን ሀገር ላሉ ጭራሽ የትኛውም ቤተክርስቲያን ሄደው ለማገልገል አይደለም ቅርብ ሩቅ የሚባል እንደው የክብረ በዓል እንኳን ሄደው የልደት የትንሳኤ የጥምቀት ሄደው እንኳን የሚያከብሩበት ቤተክርስቲያን የሌላቸው ዘመኑ ባመጣው ላይ ቢያንስ ድምጹን ቢሰሙ ቢያንስ በተመስጦ ራሳቸውን ወደ ሀገራቸው አምጥተው ወደ ቅድስናው ተራራ ገብተው ቢያገኙት መልካም ነው። ግን ቤተክርስቲያን እያለች ባጠገብ በዚህ በዘመኑ መሳሪያ ቅዳሴያኑም ያው ቀርቧል ቅዳሴውም ቀርቧል ቢባል ሊሆን አይችልም። ቡራኬው የታል? በሩቁ ተባርከናል ብቻ ነው የሚሆን። ስጋው ደግሞ መቀበል የታል? ምንም ሊሆን አይችልም። ስለዚህ ይሄንን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓታችንና እምነታችን አይደለም በቅርብ ቤተክርስቲያን እያለ አባቶቻችን ለጽድቅ እንደ አሁኑ ከላይ በራሪ ከታች ተሽከርካሪ ሳይኖር ይቻሉ በጋማ እንስሳት ያልቻሉ በእግራቸው በጋሬጣው እየተወጉ በሾህ እየተወጉ እንቅፋቱ እያደናቀፋቸው እባብ እየነደፋቸው ለአራዊት ራሳቸውን አጋልጠው ሕይወታቸውን ለእግዚአብሔር ሰጥተው በሩቁ ሄደው ተሳልመው ይመጣሉ። ከዚህ ኢየሩሳሌም ከኢትዮጵያ ኢየሩሳሌም ተሳልመው የመጡት ወይም በዚያው በመነና የቀሩት አለበለዚያም በሀገራችን እንደ ግሸን እንደ ላሊበላ እንደ አክሱም ወዘተርፈ እያሉ በልዩ ልዩ ቦታዎች አገር አቋርጠው በረሃብ አለንጋ እየተገረፉ ሄደው ይሳለሙ የነበረው ክብር ስላለው የንስሐ መንገድም ስለሆነ ነው። ስለዚህ ይህንን አንርሳ። ሁሉ ቤታችን ካለ ብለን ዝም ብለን ቤታችን መቀመጥ ተገቢ አይደለም ብላ ቤተክርስቲያን ታስተምራለች። ከዚህ በተረፈ ግን እምነታችንን ለማወቅ ስርዓታችንን ለማወቅ እያንዳንዱን ነገር ለማወቅ ዘመን በፈጠረው መገናኘቱ መልካም ነው። ከዚህ ውጭ ደግሜ የምለው አሁንም ዘመኑን እንዋድ። ከሌሎችም ጋር ለመኖር በጥበብ እንመላለስ። መጀመሪያ እኛ እንድንሆን ኦርቶዶክሳውያን የተባባልነው ሁሉ የሆነው ሁሉ አንድ ድምፅ እንዲወጣ አንድ ቃል እንድንናገር በአንድ እንድንሰራ ደካማ ጎናችንን በመተራረም በመተቻቸት ሳይሆን በመተራረም በመራራቅ ሳይሆን በመቀራረብ በመካረር ሳይሆን በመግባባት ብንሰራ ኃላፊነታችንን እንወጣለን። የቤተ ክርስቲያን ክብር ከዕለት ወደ ዕለት ከፍ ይላል። የቤተ ክርስቲያን እድገት ይፋጠናል። ይህንን ሳናደርግ እኔ በልጥ ብለን ብንተቻች እኛም ተጠቃሚዎች አንሆንም፣ ቤተ ክርስቲያኒቱንም አንጠቅማት። ይልቁንም በታሪክ ተወቃሽ እንሆናለን። ከሌሎችም እንማር። ችግራቸውን እዚያው በቤታቸው አድርገው ያልተስማሙበትን ተስማምተው አደባባይ ይወጣሉ። አንድ መልእክትም ያስተላልፋሉ። በአንድ ቃልም ይናገራሉ። የሚቃወሙትን በአንድ ድምፅ ይቃወማሉ። የእርስ በርሳቸውን ተቃውሞ በውስጣቸው ብቻ ይጨርሱ። የኛ ግን እርስ በርሳችን መቃወምም የየለቱ ስራችን ሆኗል። ስለዚህ ከዚህ ወጥተን በተቻለ መጠን ዘመኑ በፈጠረው በዚህ ሚዲያ መግባባትን ፈጥረን አንድ ሆነን ይችን ታላቅ ቤተክርስቲያን ብናሻግራት አባቶቻችን ለኛ እንዳቆዩን ሁሉ እኛም ለነገው ትውልድ ብናቆያት ብናስተላልፋት የክብሩ ባለቤቶች እንሆናለን። አባቶቻችንን ለመውቀስ እንኳን የሚያስችል አንዳች ነገር የለም። ባሉታ ላይ ተመስረተን ካልሆነ ወይም ደግሞ ድንገት አንዳንድ ጸሐፍት የጻፏቸውን ጽሑፎች ወይም በትውፊት የተቀበልነውን ይዘን ካልሆነ በስተቀር ተጨባጭ መረጃ አግኝተን ለመተቸት አንችልም። እኛ ግን የምንሰራውም የምንናገረውም ለነገ ለፈራጅ ዝግጁ ነው። አደባባይ ላይ የተሰጣ ነው። ስለዚህ ከተወቃሽነት ማንም ሊያድነን አይችልም። ተወቃሾች እንዳንሆን ዛሬ ላይ ግን ተግተን ከሰራን ተመካክረን ከሰራን እነሆ
ቤተክርስቲያን ትልቅ ፈተና ላይ መሆኗ የሚያነጋግር ጉዳይ አይደለም። ፈተናዋ ደግሜ ደጋግሜ እንደምለው የውስጥም የውጭም ፈተና አለባት። መጀመሪያ የውስጡን ፈተና ጤናማ በሆነ መልኩ ችግሩን መፍታት፣ ከዚያ ደግሞ አንድ ሆኖ የውጭን ፈተና ለመቋቋም በሰላማዊ መንገድ በፍቅር መንገድ ዘመኑን ዋጅተን በጥበብ ተመላልሰን እንደ ድሮ እንደ አባቶቻችን በጋራ ለመኖር በጋራ ለመስራት በጋራ ለመመካከር የምንችልበትን መንገድ መቀየስ የኛ ድርሻ ይሆናል። ያዘው ልቀቀው ባልን ቁጥር ግን ተጎጂውን እየጨመር የታሪክ ተወቃሾች እየሆን እንዳንሄድ በተቻለ መጠን ልንሰራው የሚገባንን እንድንሰራ የኔ ምኞቴም ነው። ዛሬ ላይ ይህንን በይፋ ለማስተዋወቅ በትንሹ ጀምረን ወደ ትልቅ ደረጃ ለመሸጋገር ቅድም እንደ ምሳሌ የተጠቀሱ አሃት አብያተ ክርስቲያናት አሉ። የአሃት አብያተ ክርስቲያናትን ታሪክ ካነሳን በቁጥር በጣም ጥቂቶች፣ ምዕመኑን ተውት፣ የምዕመኑን ቁጥር ተውት፣ የካህናቱ ቁጥር በጣት የሚቆጠሩ አንድ ቤተ መቅደስ ላይ 300 400 አገልጋይ ካህናት ይኖራል ተብሎ አይታሰብም። አጥኑት። ከ5 ከ6 ቢበዛ ከ7 የማይበልጡ አገልጋዮች የሚኖሩባቸው፣ አንዳንዶችም ላይ 2 3 አገልጋዮች ብቻ የሚኖሩባቸው፣ እነሱ ሰማየ ሰማያት ሲወጡ እኛ በቁጥር በብዙ ምሁራን በብዙ ሊቃውንት የተከበበች ቤተክርስቲያን አሁንም እዚያው ነን፣ አሁንም እዚያው ነን። ለምን? ስለማንነጋገር፣ ስለማንቀራረብ፣ ስለማንመካከር እኔ በልጥ ስለምንባባል ብቻ ከቤተ ክርስቲያኒቷ ስምና ክብር ይልቅ የግል ስማችን የግል ክብራችን ቀድሞ ስለሚመጣ ለዚያ ጠበቃ ቋሚ እንሆናለን ስንል የመረጠችንን ያከበረችንን ስም የሰጠችንን ክብር ያጎናጸፈችንን ቤተ ክርስቲያን ወደ ኋላ እያል ለትችት እናጋልጣላታለን ማለት ነው። ስለዚህ እግዚአብሔር ከሁላችን ጋር ይሁን። በዚህ ዕለት በተለይ በሚዲያው ዘርፍ ያላችሁ የቅዱስ ቤተ ክርስቲያን ልጆች በዚህ ሰሞን ሁላችሁም የባህር ዳር ሀገረ ስብከትን እንቅስቃሴ በመዘገብ ለትውልዱ በማስተላለፍ ኃላፊነቱን በመወጣት በሚደረገው ነገር ሁሉ ከልብ እናመሰግናለን። የምናመሰግንበት ጊዜ ይመጣል። ሁሉንም በየሥራ ዘርፉ በተለይ በዚህ ሰሞን እንደ እግዚአብሔር ፈቃድ ነገ ኅዳር ጽዮንን በባህር ዳር ሀገረ ስብከት ባሉት በእመቤታችን ስም በተሰየሙ አድባራትና ገዳማት በጽርሐ ጽዮን ቅድስት ማርያም ገዳም በሀገረ ስብከቱ እንዲሁም በሰላም አርጌው በብዙሃን ማርያም በቤዛዊት በመሳሰሉት በዓል እናከብራለን። የምትችሉ በቀረባችሁ መንፈስ ቅዱስ በጠራችሁ እየተገኛችሁ ቤተክርስቲያን አንዲት ናትና ተማሩ፣ አገልግሉ፣ ተገልገሉ፣ ቀድሱ፣ አስቀድሱ፣ ቁረቡ፣ አቅርቡ ብለን ጥሪያችንን እናስተላልፋለን። ከዚህ በተረፈ እግዚአብሔር ቢፈቅድ ኅዳር 10 ታኅሳስ ይቅርታ፣ በጣም ታኅሳስ እግዚአብሔር ቢፈቅድ መልሼ እናገረዋለሁ። ታኅሳስ 10 11 12 10ን ጨምሮ 12ንም ጨምሮ እስከ 12 ባሉት 3 ቀናት ልዩ ጉባኤ አዘጋጅተናል። የባህር ዳር ሀገረ ስብከት ጽርሐ ጽዮን ቅድስት ማርያም ገዳምን የተጀመረውን ለመፈጸም ለማጠናቀቅ አጠናቀንም ታቦተ ሕጓን አስገብተን ወደ ሌላው ስራችን ለመሸጋገር ብዙ እቅድ ነው ያለን። ባለፈው እቅዱን ነግሬያቸዋለሁ። የባህር ዳር ሀገረ ስብከት ጽርሐ ጽዮን ቅድስት ማርያም ገዳም የሁሉም አድባራት ገዳማት ሊቃውንት መገልገያ ቤተክርስቲያን ነች። አገልጋይ ቤተክርስቲያን ነች። ሁሉም ያ ቢሆኑ ደግሞ ለሁሉ አጥቢያዬ የማትባል ማለት ነው። አጥቢያዬ የምንለው አለ። ይቺ ግን የሁሉም ናት። ዲያቆናት ዲቁና የሚቀበሉባት ከበር ዘጊው ጀምሮ፣ ቀሳውስት ቅስና የሚቀበሉበት፣ ቆሞሳት ቁምስና የሚቀበሉበት፣ ታቦተ ሕጉ ከብሮ አዳዲስ ሕንጻ ቤተ ክርስቲያን
ሲመሰረት የሚሰጥበት፣ በአንጻሩም ደግሞ ታቦታት ከቀኖና ቤተክርስቲያን ውጭ የሆነ ነገር ገጠመኝ ቢኖር መልሰው የሚከብሩበት ራሱን የቻለ ምስጢራት የሚፈጸምበት ቤተክርስቲያን ነው ጽርሐ ጽዮን ቅድስት ማርያም ገዳም የባህር ዳር ሀገረ ስብከት። ስለዚህ ያንን ስራ ከዚህ ቀደም ተናግሬዋለሁ። እግዚአብሔር ፈቅዶ በሰሜን አሜሪካ የሚገኙ በሌላውም ዓለም የሚገኙ አብዛኛውን በሰሜን አሜሪካ ኮሚቴ ተቋቁሞ በኮሚቴው አማካኝነት እንዲሁም በሀገራችን በኢትዮጵያ በባህር ዳር ከተማችን የሚገኙ ምዕመናን እየሰሩ ትልቅ ቦታ ላይ ደርሷል። የቀረን የተወሰነው ነው። ወደ ሁለተኛው ወደ ሶስተኛው ስንሄድ እቅዳችን ትልቅ ነው። ዓላማችንም ግቡ ከፍ ያለ ነው። ምክንያቱም የትኛውም ዓለም ባህር ዳርን ሲጎበኝ አብሮ የሚጎበኝ ከተማችንንም ከፍ አድርጎ የሚያሳይ ቦታ ነው። መስቀል አለው። ትልቅ መስቀል ፊት ለፊት አሁን የተሰቀለው ያለው መስቀል ምሳሌው ነው፣ ገና ነው። ዋናው መስቀል ሲሰራ በውስጡ ሙዚየም ያለው ከ70 እስከ 100 ሜትር ከፍታ ይኖረዋል ተብሎ የሚጠበቅ ስላልተወሰነ ነው ቁጥሩ ተሰርቷል። ግን ከፍ እናድርገው ዝቅ እናድርገው የሚል ነው። አንዳንድ ርማት ይኖረናል። ስለዚህ ፍኖተ መስቀሉን ከጲላጦስ አደባባይ እስከ ቀራንዮ የምናሳይበት፣ ወንጌልን የምንተረጉምበት፣ እያንዳንዱ ምስጢር የሚፈተትበት ራሱን የቻለ የሁሉም ድርሻ ያለበት የሀገረ ስብከቱ የምስጢራት መፈጸሚያ ቦታ ነው። በመጨረሻም የጽርሐ ጽዮን ገዳም ቅድም ላልነው ሁሉ ገዳማት እንዳይራቡ የአብነት ትምህርት ቤት ደቀ መዛሙርት የነገ ተተኪዎች በረሃብ ምክንያት ትምህርታቸው እንዳይቋረጥ፣ በደዌ ምክንያት ትምህርታቸው እንዳይቋረጥ የጸበሉን በጸበሉ የሕክምናውን በሕክምና የምትረዳበት ነገ የሁሉም ተስፋ ሆና እናት ሆና የምትመግብበት ራሷን የቻለች ልዩ ቤተክርስቲያን ነች። ስለዚህ ይህንን ለመፈጸም ታኅሳስ 10 ቀን 11 ቀን 12 ቀን ልዩ ዝግጅት ተዘጋጅቷል። መታችሁ የምትማሩበት በአካል በሩቅ ያላችሁ ባላችሁበት ሆናችሁ የምትማሩበት፣ በአካልም ያላችሁ በልዩ ልዩ ዓለማት ያላችሁ የእግዚአብሔር ልጆች እግዚአብሔር የፈቀደላችሁን አስራታችሁን በኩራታችሁን ስጦታችሁን ሰጣችሁ ቤተክርስቲያኑ የሚጠናቀቅበትን ስራ ለመስራት ዝግጅታችንን አጠናቀን እነሆ ጥሪ እያስተላለፍን እንገኛለን። ለዚህ በእውነት ከፍተኛውንም በጀት በመቻል እስካሁን ድረስ እያገለገሉን ያሉት ዋካ ሚዲያን ሳላመሰግን አላልፍም። ከጅምሩ ከፍተኛ በጀት በመበጀት ማለት ነው። ቤተክርስቲያኒቷ የምታዋጣ ከሆነ በጀት ምኑን ገቢ ታገኛለች? ይህንን እኔ መሸፈን አለብኝ በማለት በሚዲያቸውና በሙያቸው ሳይሆን በጀትም በመመደብ ትልቁን ስራ እየሰሩ ነው። ሌሎችም ደግሞ እንግዲህ ስማቸውን በሙሉ አልያዝኩም። እነ ፈለገ ገነት ሚዲያዎች አሉ። አቤት አዎ የነ ርዕሰ ሊቃውንት አባ ገብረ ኪዳን ሌሎችም ስማቸውን ያልጠራው ነገ ስም ዝርዝር ስትሰጡኝ አመሰግናለሁ። ለሰራ ሁሉ እግዚአብሔር ይስጥ ይባላልና ስለዚህ አሁንም በባህር ዳር ሀገረ ስብከት ዙሪያ ያላችሁና መጀመሪያ ቅድሚያ እዚሁ ሀገረ ስብከቱ ያላችሁት በግንባር እየተገኛችሁ የሥራው ተካፋዮች እንድትሆኑ በዚሁ አጋጣሚ ጥሪዬን አስተላልፋለሁ። ወደፊትም የምትሰሩት የምንሰራው ስራ የተናበበ እንዲሆን ቤተክርስቲያኒቷን ከፍ የሚያደርግ እንዲሆን ጥሪዬን አስተላልፋለሁ። ሌሎችም በየትኛውም ዓለም ቤተክርስቲያን አንዲት ናትና በሀገር ውስጥም ከሀገር ውጭም ያላችሁት ሁሉ ምን ልንሰራ የሚገባንን በመጠቆም እንደ ግል ደግሞ ከኔ ጀምሮ ቅድምም ብያለሁ እንዲህ ቢሆን በቤተክርስቲያኒቱ ስርዓት፣ በቤተክርስቲያኒቱ ትውፊት፣ በቤተክርስቲያኒቱ ቀኖናና ሕግ ሊሰሩ የሚገባቸውን ሁሉ ብትጠቁሙኝ ዝግጁ ነኝ። ምክንያቱም ትልቁ ዓላማችን ቤተክርስቲያናችንን ማገልገል ነው። የአገልጋይነት መክሊታችንን ማብዛት ነው። በእግዚአብሔር ፊት ሞገስ ለማግኘት መጣር ነው። ስንፍናን፣ ሐኬትን፣ ድንቁርናን በመካሪዎች
ተግሳጽ በሚሰጡ አባቶቻችን ማረም ነው የጽድቅ ስራ እንጂ የኃጢአት ስራ ለመስራት ዓላማ የለንም። እንደ ሰውነት መውደቅ መነሳት ሊኖር ይችላል፣ በማወቅም ባለማወቅም። ስለዚህ አለማወቅን በማወቅ በመተካት ልንሰራው የሚገባንን ስራ ሁሉ እንድንሰራ ዛሬም የባህር ዳር ሀገረ ስብከት ዝግጁ ነው። ሁሉንም ነገር በቅደም ተከተል እያደራጀ ነው እንሄዳለን። እግዚአብሔር ፈቅዶ በዚህ ሰዓት በዚህ ዕለት ይህንን ለማስጀመር የተገኛችሁትን ሁሉ ከልብ አመሰግናለሁ። ሊቃውንቱ ጻፉ፣ አመስጥሩ፣ አስተምሩ፣ ዘመኑን ዋጁ፣ በጥበብ ተመላለሱ። በዚህ ሰዓት ስላደረስከን ስላሰባሰብከን እናመሰግናለን። ይህን የተጀመረውን ስራ አንተ መሪ እንድትሆን ኃይሉን፣ ጉልበቱን፣ ጥበቡን፣ ማስተዋሉን ለአገልጋዮቹ ሁሉ ሰጥተን ልንሰራው የሚገባንን ሰርተን በቤተ ሞገስ እንድናገኝ ቸርነት እንዳይለየን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለን እንማልድሃለን። አቤቱ አምላካችን እግዚአብሔር ሆይ ሕሙማንን ሁሉ ፈውስልን፣ ሕፃናቱን በጥበብ በእውቀት በምግባር በሃይማኖት አሳድግልን። በልዩ ልዩ ችግር የሚገኙ ወገኖቻችንንም አንተ በቸርነት እርዳለን። አምላካችን እግዚአብሔር ሆይ ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን ስጥልን። መለያየቱን፣ ደዌውን፣ በሽታውን ሁሉ ከሀገራችን ከኢትዮጵያና ከልጆቿ አርቅልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት ይትቀደስ ስምህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል ይቅር በለን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ራስሽ ድንግል ነሽ፣ ከሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትና ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለሙም ድረስ ከፍ ከፍ አድርጋቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የተሰበሰቡትን ወንዶችንም ሴቶችንም ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራዬ ኃጢአት ሥራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ በሐሌዮ በገቢር የተደረገውን ሁሉ ማይሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።